ምፈልገው ነው። ታቢያይ ጋር ማች መሆን ነበረበት ደግሞ ሽፎን አቤት ዋው ያምራል። የኔ አበያ እንዲሁ ያምራል። ሊመቅ አይደለም ግን አያጥረኝም። እስቲ ልልበሰው። ተንትኔ ጋር ማች ያደርጋል ተቦርሳዬ ጋር የትንሿ ታዲያ የት አለ? በቃ ሰላም ጤና ይስጥልኝ። ውድና የተከበራችሁ የፖዚቲቭ ተከታታዮች እንዴት ናችሁ? ደህና ናችሁ? እኔ በጣም ሰላም ነኝ ያለሁላችሁ። ዛሬ ስጦታ ተልኮልኛል ማለት ነው። ይሄ ስጦታ ተልኮልኝ ነው። በጣም ነው የሚያምረው። ካሜራው ላይ ትንሽ የራሱ ከለር አይወጣም ካሜራው ላይ ግን በአካል ሲታይ በጣም ነው የሚያምረው። ይሄን የመሰለ ስጦታ ተላከልኝ። የተላከልኝ ደግሞ ከጅዳ ነው። ያስሚን ባህላዊና ዘመናዊ አልባሳት ጅዳን የላከችልኝ ደማም ማለት ነው። ከጅዳ ደማም እውነት ለመናገር በጣም ነው የወደድኩት። ልኬን በጣም ነው ያወቀችው። ብዙ ጊዜ እኔ ልብስ ሲሰፋልኝ እዚህ ጋር ይሰፋኛል። ጡቴ አካባቢ ላይ ጡት ለቀሚስ ያነሳምና ጡቴ ትንሽ ስለሆነ ቀሚስ ስለብስ በጣም ነበር የምቸገረው። የሀበሻ ቀሚሴ ሁሉም ስጦታ ሊተሰፋልኝ ታውቃላችሁ፣ ግን ጡቴ ጋር በጣም ነበር የሚያስቸግረኝ ማለት ነው። ይሄ ግን ጡቴ ላይ ያልያዘኝ እጄ ላይ ያልያዘኝ በቃ በጣም የወደድኩት ልብስ ነው። የወደድኩት ስጦታ ነው። በዙ አጋጣሚ እንግዲህ ሉሉም ስጦታ መጥቶላታል፣ እኔም ስጦታ መጥቶልኛል፣ እህቴም ስጦታ መጥቶላታል ማለት ነው። ያው ሶስታችንም ስጦታ መጥቶልናል። ያስሚንዬ በጣም ነው የማመሰግነው። በጣም ነው የምንወድሽ። እውነት ለመናገር እንደዚህ ካወኳት እንኳን የቆየች አይደለችም። ይሄ ስጦታ ወይም ደግሞ ይሄ ልብስ የመጣልኝ የዛሬ 2 ወር 3 ወር አካባቢ ላይ የወንድማችን ኡስማን የመኪና እጣ ፕሮግራም ነበረ። ጥጋቡ ታፈሰ ቤት እጣ ተጥሎ ነበርና በዛ እጣ ምክንያት ለወንድማችን ኡስማን የደረሰኝን እጣ ሰጥቼው ስለነበረ በራሱ ስም ነበር የደረሰው። ያን እጣ ሰጥቼው ስለነበረ በጣም ነው የምወድሽ እና ለመጀመሪያ ጊዜ ሽፎን ሲሰጠኝ ነው። ለመጀመሪያ ጊዜ በጣም ብዙ ስጦታ ተሰጥቶኛል። ወርቅ ስጦታ ተሰጥቶኛል። ቦርሳ፣ የተለያዩ ነገሮች ስጦታ ተሰጥተውኛል። ግን ሽፎን የመጀመሪያ የሀበሻ ሽፎን የመጀመሪያ ሲሰጠኝ ነው። ሱሪ ለባሽ አይደለሁም እኔ ልብስ የሱሪ ነው እያልኳቸው አይደለም። ግን የሽኤን ቀሚሶች ነበሩ። የሽኤን ቀሚስ ሉሉ በጣም ብዙ ሰጥታኛለች ከዚህ በፊትም። ግን እንደዚህ በሀበሻ እጅ የተሰራ የሀበሻ ሽፎን የመጀመሪያ ሲሰጠኝ ነውና በጣም ነው የማመሰግነው ያስሚንዬ። በጣም አመሰግናለሁ። በዚሁ አጋጣሚ ሳውዲ አረቢያ ላይ የትኛውም ቦታ ላይ ጅዳም ሊሆን ይችላል፣ መካ፣ መዲና፣ ጣይፍ የትኛውም አካባቢ ላይ ትልካለች። ማዘዝ ለምትፈልጉ ስልክ ቁጥር ሰጣችኋለሁኝ። ኮሜንት ላይ አስቀምጥላችሁ ስልክ ቁጥሯን። ቲክቶክ ላይ ገብታችሁ ደግሞ ያስሚን ባህላዊና ዘመናዊ አልባሳት ጅዳ ብላችሁ ብትጽፉ ይመጣላችኋል። እኔም ቲክታክ ላይ ፎዚ ቲክታክ እና የጉርሻ ቲክታክ አለኝ። በዛ በሁለቱም ላይ ሰራላችኋለሁ። እዛ ላይ ሜንሽን አደርጋታለሁኝ። እየገባችሁ ጥለቧት፣ እየገባችሁ ዘዟት። በጣም የወደድኩት ልብስ ነው። በጣም ነው የሚያምረው። በጣም ልኬን እንዴት እንዳወቀችው አላውቅም። በቃ ልክ ነው። በጣም የሚያምር ቀሚስ ነው። ያምራል በጣም። ያስሚንዬ በጣም ነው የማመሰግነው የኔ እህት። ከዛ በተረፈ ይሄም አብሮ የመጣ ስጦታ ነው። አሁን የመጡ ፋሽን ሻንጣዎች ናቸው። እነዚህ ፋሽን ናቸው። ይቺ
አንዷ የኔ ናት፣ አንዷ የእህቴ ናት፣ አንዷ ደግሞ የሉሉ ቀበጧ ናት ማለት ነው። በነገራችን ላይ እኔ ብዙ ቦርሳ አለኝ፣ ግን እንደዚህ ፋሽን አይደሉም ማለት የቆዩ ናቸው። በጣም ፋሽናቸው ያለቀባቸው ሻንጣዎች ናቸው ያሉኝ እንጂ የሻንጣ አለኝ፣ የሻንጣ ችግር እንኳን የለብኝም። እና ደግሞ ትልቅ ነው፣ 2 ነው 3 በጣም ትልቅ ነው። እንደዚህ መያዝ ከፈለጋችሁ እንደዚህ ትችላላችሁ። ማስረዘም ከፈለጋችሁም ይሄን ማስረዘም ትችላላችሁ። ቦርሳዎችን የመረጥኳቸው ማለት 3 አይነት፣ 3ቱም እንዴት እንዲሆን የመረጥኩት እኔ ነኝ። የሶስታችንም እንደዚህ እንዲሆን ብዬ ይሄ ለእህቴ የሚሄድ ነው እንድታሸገ ማለት ነው። ይሄም አንድ አይነት ነው፣ ከለሩም ዲዛይኑም አንድ አይነት ነው እና ለሉሉም የተላከላት አባያ አለ። አባያው ራሱ በጣም ነው የሚያምረው። ነው ለመናገር እዛ ላይ ስናየው የሆነ ከለሩ ወደ ቢጫ የወሰደው ነበረ፣ ግን እዚህ በአካል መጥቶ ስናየው የሚያምር ከለር ነው። ከሷ ከለር ጋር ደግሞ ሂዷል፣ ማች አድርጎላታል እና በጣም ነው የምናመሰግነው። ያስሚንዬ የምትሰጪው አትጪ፣ ንግድሽ ትርፍ በትርፍ ይሁን፣ ሰርተሽ አገኝ ብያለሁ። የኔ ወድ አመሰግናለሁ። የእውነት ቃል የለኝም። ቲክቶክ እና ዩቲዩብ በጣም ብዙ እህቶች ወንድሞች አገናኝቶኛል። በጣም ብዙ ቤተሰብ ማስተዋወቆኛል። ግን ያስሚን ደግሞ ሳላስበው ነው፣ አንተዋወቅም። ከዛ በፊት እንዳልኳችሁ በዛ እጣ ነው የተገናኘ ነው። እራሷ ፎሎ አድርጋኝ ቲክቶክ ላይ መጣ ፈልጌሽ ነው ስትለኝ ለምንድን ነው ምናምን ስላት በቃ በእኔ ምርጫ ወይም ደግሞ አንቺ ምረጭና የፈለግሽውን ሽፎን እልክልሻለሁ ብላኝ ነበረ። ግን እኔ በራስሽ ምርጫ አድርጊው ብዬ ሳይዜን ብቻ ነገርኳት። ሳይዜን ደግሞ አልሰፋኝም፣ አልጠበበኝም። በቃ በጣም የሚያምር እንትን ነው። እዚህ ጋር አልያዘኝም። በጣም የሚያምር ቀሚስ ነው የሰራችልኝ። አመሰግናለሁ ያስሚንዬ። ሁላችሁም እዘዟት፣ ጥለቧት፣ በእኔ ኃላፊነት እዘዟት ማለት ነው። የፈለጋችሁበት ቦታ ታደርሳለች። እንዲሁም እንደዚህ አይነት ሻንጣዎች ከፈለጋችሁ ወንድሞች በረሃ ላይ ያሉ ካሏችሁ ለነሱ በሻንጣ እየረተበች መላክ ትችላለች። የወንድ አልባሳትም አላት። ብቻ የፈለጋችሁትን ማዘዝ ትችላላችሁ። በፈለጋችሁት ሳይዝ፣ በፈለጋችሁት መጠን የስራ ልብስም አላት። የወንዶችም የሴቶችም እየገባችሁ እዘዟት፣ አበረታቷት። እኔ ግን በጣም ነው የማመሰግነው። ብድር መላሽ ያርገኝ ብያለሁ። ሁሉንም ወድነዋል። አባያውን በጣም ቆንጆ አባያ ነው። ቦርሳዎቹ በጣም የተለዩ ናቸው። አይላጡም። እኔም ብያታለሁ ሀገር ይዤው ብገባ አይላጥም ወይ ብያት፣ አይላጥም ጭራሽ የኦሪጂናል ነው። የሚላጡም የሚቀየሩም አይደሉም ብላኛለች። ደግሞ እውነት ለመናገር ውስጡ ጨርቅ ነው። ይሄ የሚላጥ እንትን አይደለም፣ ጨርቅ ነው እና እጥር ምጥን ያለች ግን ደግሞ የምታምር ቦርሳ ተልኮልናል። እናመሰግናለሁ። ይሄንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ለብዙዎች አድርሱልኝ። እውነት ሰው አያሳጣችሁ፣ የሚወዳችሁ አያሳጣችሁ። እኔ ለሰው ምንም አድርጌ አላውቅም። ለሰው የሆነ ነገር አደርጋለሁ ብዬ አስቤ እንኳን አይሳካልኝም። ግን እውነት ለመናገር እኔ በጣም ብዙ እህቶች፣ ብዙ ወንድሞች ስደት ያስተዋወቀኝ ቤተሰቦች ብዙ አግኝቻለሁ። የብዙዎቹ ስጦታ አለኝ፣ የብዙዎቹ ማስታወሻ አለኝ። እኔ ደግሞ ስጦታ አልጥልም። በነገራችን ላይ አሁን ይሄ ቀሚስ ቢቀደድ አልጥለውም፣ አስቀምጠዋለሁ። እኔ ለስጦታ በጣም ክብር አለኝ። ስጦታ ከተሰጠኝ በተለይ ከቦታ ቦታ ይዤው ለመንቀሳቀስ የማያስቸግረኝ ነገር ከሆነ አልጥለውም፣ አስቀምጠዋለሁ። ምክንያቱም ያንን ነገር ባየሁ ቁጥር ያን የሰጡኝን ሰዎች አስታውሳቸዋለሁ እና ባየሁት ቁጥር ቢቀደድም ራሱ ተቀዶ ከጣላችሁት በኋላ ምናልባት በሆነ አጋጣሚ ልታስታውሱ ትችላላችሁ እንጂ በዛ ልብስ ትረሷቸዋላችሁ። እና የሰው ልጅ ደግሞ ተገናኝቶ ብዙ ጊዜ ሲራራቅ የመረሳሳት እድሉ የሰፋ ስለሆነ እኔ ደግሞ ያን አልፈልግም። ስጦታ የሚሰጡኝን ሰዎች ልክ ቢሆነኝም ልክ ባይሆነኝም ለሰው እንኳን አልሰጥም። አሁን ለእህቴ ለእናቴ ምናምን አልሰጥም ሰው የሰጠኝን ስጦታ፣ ምክንያቱም ማስታወሻ የኔ ስለሆነ ከሰጠሁኝ እንኳን ያችኑ ተመሳሳይ የዛችኑ አይነት መገዛለሁ ማለት ነው እና ለስጦታ ክብር አለኝ። ምንም ይሁን ምንም እኔ ስጦታ አከብራለሁኝ። ስጦታ ለምትሰጡኝ ለሰጣችሁኝ እህቶቼ፣ ወንድሞቼ እጅግ በጣም አመሰግናለሁኝ። ወዳችኋለሁ። ያስሚንዬ በድጋሚ አመሰግናለሁ። ፈጣሪ አክብርሽ። የምትሰጪው አትጪ፣ ትርፍሽ እጥፍ ይሁን። ነግዴሽ አትርፊ ብያለሁኝ። ልጆችሽን ሰላም ያድርግልሽ። ቃል የለኝም። አመሰግናለሁ።